በዚህ ሰዓት ላይ በዚህ ወቅት ላይ ጭንቀት ውስጥ ያላችሁ፣ ግራ መጋባት ስሜት ውስጥ ያላችሁ፣ ጥፍት ማንነታችሁ ጥፍት ያለባችሁ ሰዎች ህይወት ምንድነው ትርጉሙ ታዲያ? ትላንትና አስባችሁ ብታወጡ ብታወርዱ እንዲህ ማድረግ ነበረብኝ፣ እንዲህ ማድረግ እንዲህ ለምን አላደረኩም፣ እንዲህ አልሆነም ብትሉ ትላንትናን አትመልሱት። ትላንትና ላይመለስ ለዘላለም ሄዷል። ስለዚህ እባካችሁ ሞኛቱን የተደረገባችሁን በደል ስትቆጥሩ፣ ትላንትና ያለፈን መጥፎ ነገር ስትቆጥሩ፣ የተደረገባችሁን ነገር ስትቆጥሩ ራሳችሁ ላይ ጭንቀት ትጨምራላችሁ። ከባድ የሆነ የሞራል ድቀት፣ ከባድ የሆነ የበራስ መተማመናችሁን መጉዳት ውስጥ ትገባላችሁ። ዋጋ ማጣት ስሜት ውስጥ፣ ምንም የማረባ ነኝ አይነት ስሜት ውስጥ ትከታላችሁ ራሳችሁ። ስለዚህ ትላንትና ላትመልሱን ነገር ትላንትና ላይ አታተኩሩ። እንዴ ከዚህ በኋላ ነገ ምንድነው ህይወት የሚሆነው? ነገ ገንዘብ ባላገኝስ እንዴት ነው የምሆነው? ነገ እንዲሁ እንዳለ እንዴ ጓደኞች ባይኖሩኝስ እንዴት ነው የምሆነው? ቆይ እስቲ የህይወት ትርጉሙ ምንድነው? ስንት ጊዜ ነው የምለፋው? ስንቴ ነው ይሄን የማደርገው? እንዴ እወድቃለሁ፣ እነሳለሁ፣ እሞክራለሁ፣ እጥራለሁ። ለምንድን ነው ፈጣሪ የማይረዳኝ? ለምን እኔ ላይ ብቻ? እንደዛ እያላችሁ ደግሞ ከነገ ላይ እየተበደራችሁ ራሳችሁን አታስጨንቁ። ይሄ የብድር ጭንቀት ይባላል። እዚህ የብድር ጭንቀት ላይ ስትቆዩ ደግሞ ሰውነታችሁ በጣም ይጨነቃል። ጭንቀት ውስጥ ስትሆኑ ደግሞ በቃ ፍለፊታችሁን ያለ ነገር እንኳን ማየት አትችሉ። ዝግ ነው። ፍለፊታችሁ ያሉ ድሎች አይታያችሁም። ፍለፊታችሁ ያለ መልካም ነገር አይታያችሁም። ኢቭን እድል በራችሁ ላይ መጥቶ ይሄ ልታልፉበት የምትፈልጉት ምናልባት ከጭንቀት መውጣት ፈልጋችሁ ከጭንቀት ሊያስወጣችሁ የሚፈልገው ሰው ወይም ደግሞ ሊረዳችሁ የሚፈልገው ሰው አጠገባችሁ መጥቶ የዛን ሰው ኢንቴንሽን መረዳት፣ የዛን ሰው የልብ ፍላጎት፣ መልካም ፍላጎት መረዳት እስከማትችሉ ድረስ አይናችሁን ይጋረዳችኋል። ስለ ነገ ስለማታውቁት ቀን መጨነቅ ወይ ደግሞ ይሄ የብድር ጭንቀት ያልኳችሁ። ስራ እየፈለጋችሁ ከሆነ ስራ ሊቀጥራችሁ የሚፈልግ ሰው ወይ ደግሞ ስራ አጠገባችሁ ፊት ለፊታችሁ ላይ መጥቶ ያንን ስራ እንኳን ማየት እንዳትችሉ ይጋረዳችኋል የብድር ጭንቀት። ሌላው በጣም በህይወታችሁ ብዙ ዞር ብላችሁ ካላችሁ ችግር በላይ ልትደሰቱበት ልታመሰግኑበት ይገባችሁ የነበረ ወይም ደግሞ ያለ ነገር እያለ በዛ እንኳን አመስጋኝ እንዳትሆኑ፣ ሁሌ በቃ ነጭናጫ እንድትሆኑ፣ ሁሌ አማራሪ እንድትሆኑ፣ ሁሌ የተጎጅነት ስሜት ይዛችሁ እንድትዞሩ ያደርጋችኋል። ይሄ ደግሞ ሊረዳችሁ እንኳን የሚፈልግ ሰው መጥቶ ጭንቀት ነው የሚያወራው ይሄ ሰው ብሎ እንዲሄድ ነው የሚያደርጋችሁ። ስለዚህ ትላንትን ማሰብ ጥሩ ካልሆነ፣ ከነገ ላይ ተበድሮ መጨነቅ ጥሩ ካልሆነ ምንድነው መፍትሄው? ዛሬን መኖር ነው። just be present። ኦኬ ትላንት ሆነ አለፈ፣ ፋይን። ነገ አልመጣም ገና አናቀው፣ ዛሬ ግን አለ። አይምሯችሁ የመረጣችሁለትን ነገር ፈቃደኛ የሆናችሁበትን ነገር ነው ሊያሳያችሁ የሚችለው። ስለዚህ ዛሬ ላይ ምን አለኝ የሚለው ነገር ላይ አተኩሩ። ዛሬ ላይ ምን አለኝ? ምንድነው ግሬትፉል ልሆን የምችልበት ነገር ምንድነው? እስቲ አትሊስት ጤነኛ ነኝ፣ ጤነኛ ሆኜ ማሰብ እችላለሁኝ። ስለ ትላንቴ ስለ ነገ ማሰብ እችላለሁኝ። አትሊስት ምኞት አለኝ። ሌላው ነገር ይቅር፣ ገንዘብ የላችሁም ኪሳችሁ ውስጥ፣ አዎ ምናልባት ጤና የላችሁም፣ አትሊስት ምኞት አላችሁ። ጤና ሳይኖራችሁ አልጋ ላይ ተኝታችሁ ከሆነ ይሄንን የምትሰሙኝ ምኞት አላችሁ። ነገ ደህና ሆናችሁ ተነስታችሁ ነገ እኮ እግዚአብሔር ጤናዬን ቢመልስልኝ ተነስቼ ይሄን አደርጋለሁ፣ አመስግኑ። ያንን ማሰብ ማሰላሰል የሚችል አይምሮ ስላላችሁ፣ ያንን መመኘት የሚችል ልብ ስላላችሁ እግዚአብሔርን አመስግኑ። ያላችሁ ጊዜ ዛሬ ነው። እሱ ላይ ፎከስ አድርጉ።